ሰላም የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? በዚህ ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ጀምሩ። እግዚአብሔር አምላክ ዘመናችሁን ይባርክ። ዛሬ እንዲህ በሚል ርዕስ ነው አብረን የምንቆየው፣ የጌታ ስጋና ደም። በዮሐንስ 6 ላይ ያለው ጌታ ስጋዬን ብሉ ደሜንስ ጠጡ፣ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ያለበት ቦታ ላይ የጌታ ስጋና ደም በሚል ርዕስ አብረን እንቆያለን። ጌታ ይባረክ። ክብር ለኢየሱስ ይሁን። በጣም የሚገርማችሁ ነገር ይሄ ኢየሱስ ክርስቶስ በምድር ላይ ሲመላለስ እያስተማረ የቆየ ጊዜ ከሱ ጋር የነበሩት ብዙ ሊከተሉት የፈለጉት ጌታ ኢየሱስን ጥያቄ በጠየቁ ጊዜ ኢየሱስ ክርስቶስ የሰጣችሁ መልስ ነው። በጣም የሚገርመው ይሄ ክፍል ለየት የሚያደርገው አንድ ነገር አለ። በዚህ ክፍል ምክንያት ብዙ ሰዎች ከኢየሱስ ወደ ኋላ የተመለሱበት፣ ጌታን መከተል አቁሞ ጌታን ክዶ ጌታ ቃል ከብዶባችሁ ከጌታ ወደ ኋላ የተመለሱ ብዙ ሕዝቦች እንዳሉ ይሄ ቃል ያስረዳል። ይሄ ቃል ብዙ ሰዎች አደናቅፈዋል። ይሄ ቃል ብዙ ሰዎችን ወደ ኋላ መልሷል። ይሄ ቃል ለብዙ ሰዎች በጣም ከብዷችሁ በጣም ግራ አጋብቶ ብዙ ሰዎች ይሄን ከመረዳት ወደ ኋላ መመለስ መርጦ ወደ ኋላ የተመለሱ ብዙ ሰዎች አሉ። ጌታ ይባረክ። ይሄ ቃል ኢየሱስ ክርስቶስ በምድር ላይ እያለ ብቻ ሳይሆን አሁን በእኛ ዘመንም ለብዙ ሰዎች በሐሰት ትምህርት ተጠምዶ እንዲኖሩ በፍርሃትና በተለያየ ነገሮች ሰዎች ግራ እንዲጋቡ አድርጓል። በዛን ዘመን ኢየሱስ ክርስቶስን ትቶ እንዲመለሱ ወደ ኋላ ወደ ጨለማ እንዲመለሱ ምክንያት የሆነው ይሄ ክፍል ነበር። በዚህ በእኛ ዘመንም ይሄ ቃል በብዙ ሰዎች ላይ እንቅፋት ሆኖባችሁ መረዳት አቅቶ በተለያየ ነገር ይረዳሉ። የጌታ ስጋና ደም ምንድን ነው? የጌታ ስጋና ደም መብላት ማለት ምን ማለት ነው? በጣም የሚገርማችሁ ነገር ዮሐንስ ምዕራፍ 6 ላይ እና ኢየሱስ ክርስቶስ ከደቀ መዛሙርት ጋር የመጨረሻ እራት የበላበት ሌሊት አንድ አይደለም። በጣም የሚለያዩ ክፍሎች ናቸው። ይህ ቃል የተለያየ ክፍል ከመሆኑ የተነሳ ብዙ ሰዎች አንድ አድርጎ ስለሚያስተምሩት የብዙ ሰዎችን አይኖችን ያሳወረ ቃል ነው። ብዙ ሰዎች መረዳት አቃታችሁ። ብዙ ሰዎች በስርዓት መረዳት ያቃታችሁ ክፍል ብትሉኝ ዮሐንስ ምዕራፍ 6ን ከጌታ እራት ጋር አንድ አድርጎ መውሰድ ነው። ይሄ በጣም የተሳሳተ ትምህርት ነው ወዳጆች። በጣም የሚገርማችሁ ነገር እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ እሱ እውነተኛ እንጀራ እንደሆነ ከሱ መብላት እንዳለባችሁ ከሱ የበሉት የዘላለም ሕይወት እንዳላችሁ ይናገራል። የዘላለም ሕይወት ይሄ የዘላለምን ሕይወት የሚሰጥ የጌታ ስጋ ይሄ የጌታ ደም ለየት የሚያደርገው በዮሐንስ ምዕራፍ 6 ላይ ያለው ኢየሱስ ክርስቶስ እንዲህ ብሎ ይናገራል። ይሄ ስጋዬ ከሰማይ የወረደው የሕይወት እንጀራ ነው ይላል። ይሄ የሕይወት እንጀራ ከሰማይ የወረደ ነው ሲል ሰዎች ከሚሰሩት ጋር አንድ አይደለም ማለት ነው። ካህን፣ ቄስ፣ ሊቀ ካህን፣ ፓስተር የሚያዘጋጅ የጌታ እራት ለየት የሚያደርገው ይሄ የጌታ ስጋና ደም ከሰማይ የወረደ ነው ይላል። ይሄ ከሰማይ የወረደው ቃል ከጌታ እራት ጋር አንድ ማድረግ አንችልም። ምክንያቱም መጽሐፍ እንደሚለው ከሰማይ የወረደ ከሰማይ የወረደ ይሄ ከሰማይ የወረደው ነው በዮሐንስ ምዕራፍ 6 ላይ ያለው። በጌታ እራት ያለው ግን በሰዎች የሚዘጋጅ ነው። እንደዛውም አሁን የጌታ እራት ብለን የምንወስደው በምናመልከው ቤተ መቅደስ ውስጥ በሰዎች የተዘጋጀው እሱና ይሄ አንድ አይደለም። የጌታ ስጋ ከሰማይ ነው የወረደው። የጌታ ስጋ ለዓለም ሕይወትን ይሰጣል። የጌታ ስጋ የሚሰጥ ሰው ሳይሆን እግዚአብሔር እንደሆነ አብ እንደሆነ መጽሐፍ ይናገራል። ጌታ ኢየሱስ ክርስቶስ የጌታ ስጋ የጌታ ለዓለም ሕይወት የሚሰጥ የጌታ ስጋና ደም የኔ ስጋ የኔ ደም አብ ይሰጣችኋል ይላል። በጣም የሚገርማችሁ ነገር
የጌታ ስጋ ምንድን ነው? የጌታ ደም ምንድን ነው? የጌታ ስጋና ደም ከዚህ ከምድራዊ ወይም በሰዎች ከሚዘጋጅ የሚለያችሁ ምንድን ነው? የሚገርማችሁ ነገር ይሄ የጌታ ስጋና ደም ለዘላለም ሕይወት የሚሰጠን፣ ይሄን ካልበላ የዘላለም ሕይወት እንደሌለን የእግዚአብሔር ቃል ይናገራል። ይሄ መብላት ግዴታ እንደሆነብን፣ ይሄ መጠጣት ግዴታ እንደሆነብን፣ ይሄ ደግሞ ጌታ ኢየሱስ ክርስቶስ ለሱ የሆኑ ሰዎች ሁሉ የሰጠው ነው። በዕድሜ አላካፈለም፣ በተለያየ ነገር ስፍራ አልሰጠው። ይህን ካልበላ የዘላለም ሕይወት የለህም። ይሄ ስጋዬ ነው፣ ይሄ ደሜ ነው። ስጋዬ ትክክለኛ እንጀራ ነው፣ የሕይወት እንጀራ ነው ይላል። ወዳጆቼ እኛ ባለንበት ስፍራ የሚዘጋጅ የትኛውም ነገር የዘላለም ሕይወት ሊሰጠን አይችልም። እግዚአብሔር የሚሰጠን እንጀራ ግን፣ እግዚአብሔር የሚሰጠን ስጋ ግን የዘላለም ሕይወት ይሰጠናል። እሱ ከሰማይ የወረደ ነው። እሱ ከአምላክ ወደኛ የመጣ ነው። የጌታ ስጋና ደም በዮሐንስ 6 ላይ ያለው ይሄ የእግዚአብሔር ቃል ከሌላ ቃል የሚለየው ከሰማይ የወረደ ነው። እሱም የሚሰጣችሁ አብ ነው ይላል የእግዚአብሔር ቃል። በአብ የሚሰጠን የዘላለም ሕይወት ሰዎች በምድር ላይ ከሚያዘጋጁ የጌታ እራት ጋር ልናመሳስለው አንችልም። ኢየሱስ ጌታ ነው። ስለዚህ የጌታ ስጋና ደም ከሰማይ የወረደ ሲሆን እሱም የሚሰጠን አብ ነው። የጌታ ስጋ መብላት ማለት ምንድን ነው? የጌታ ደም መጠጣት ማለት ምንድን ነው? እንዴት ነው የጌታን ስጋ መብላት የምንችለው? እንዴት ነው የጌታን ደም መጠጣት የምንችለው? ይሄ የኢየሱስ ደም ነው፣ ይሄ የኢየሱስ ስጋ ነው ብለን የምንቀበለው ታዲያ እንዴት ነው? ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር ቃል ግልጽ አድርጎ የሚያስቀምጠው ዮሐንስ ምዕራፍ 6 ቁጥር 35 ላይ እንዲህ ብሎ ይናገራል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይርብም ይላል። አይገርማችሁ? ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይርብም፣ በእኔም የሚያምን ፈጽሞ አይጠማም ይላል። ወዳጆቼ የጌታ ስጋና ደም ወይም የጌታን እንጀራ የሕይወት እንጀራ የምንበላ ወደ ኢየሱስ በመምጣት ነው። ሰው የጌታን ስጋ በላ የሚባለው ወደ ኢየሱስ ሲመጣ ሰው የጌታን ስጋ በላ ማለት ነው። በሱ ሲያምን ደግሞ ደሙን ጠጥቷል ማለት ነው እንጂ በሰዎች የሚዘጋጅ ከሰዎች የምንቀበል አይደለም። በሰዎች እጅ የሚሰራ አይደለም። እግዚአብሔር የሰጠህን ከአብ የምናገኘው የወልድን ስጋ መብላት ማለት ወደሱ መምጣት ነው። የወልድን ደም መጠጣት ማለት በወልድ ማመን ነው። የጌታ ስጋና ደም ከጌታ እራት ጋር በጣም ልዩነት አላቸው። የጌታ ስጋና ደም ከሰማይ የመጣ ነው። እሱም የሚሰጠን አብ ነው። የጌታ እራት ግን በሰዎች የሚዘጋጅ፣ በመሪዎች የሚዘጋጅ፣ በተለያየ ስፍራ ከሰዎች የምንቀበል ነው። ይሄ ግን የጌታ ስጋና ደም የሚለየው የሚመጣው ከሰማይ ነው። የሚሰጠን አብ ነው። እሱም ለዓለም ሕይወት የሚሰጥ። ታዲያ የጌታ ስጋና ደም የምንቀበልበት መንገድና አንደኛው ወሳኝ ነገር በምንድን ነው ስትሉኝ፣ ወደሱ በመምጣት የጌታን ስጋ መብላት እንችላለን። የጌታ ስጋ መብላት ማለት ቆርሶ በዳቦ ቆርሶ በስጋ መብላት አይደለም። የጌታ ስጋ መብላት ማለት ወደሱ በመምጣት ነው የጌታ ስጋ የሚበላ። በሱ በማመን ነው ደሙ የሚጠጣው። ስለዚህ ወዳጆቼ በተለያየ ነገር ይሄ የጌታ እራት ነው፣ የዘላለም ሕይወት በዚህ ታገኛለህ ብሎ የትኛውም መሪ የትኛውም አገልጋይ እንዳይሸውድ። እሱ ለመታሰቢያ የተሰጠን የጌታ እራት ነው። የጌታ ስጋና ደም ግን ወደሱ በመምጣት ነው የምንበላው። ደሙን የምንጠጣው በሱ በማመን ብቻ ነው። የእግዚአብሔር ቃል እንዲህ ብሎ ይናገራል። በየትኛውም ስፍራ በየትኛውም ቤተ መቅደስ
ውስጥ ሰዎች የጌታ ሥጋ ይሄ ነው ብሎ በዚህ ሕይወት ታገኛለህ ብል እንዳትሳት፣ እንዳትጠፋ፣ እንዳትስቶ። ያ የጌታ እራት መታሰብ አለው። የጌታ ሥጋ አይደለም። የጌታ ሥጋ የሚበላው ወደ ጌታ በመምጣት ነው። ደሙ የምንጠጣው በሱ በማመን ነው። ስለዚህ ዮሐንስ ምዕራፍ 6 ላይ የተቀመጠው የጌታ ሥጋና የጌታ ደም እንደዛውም የጌታ እራት በጣም ልዩነት አላችሁ። የጌታ እራት የሚዘጋጅ በሰው ነው። በዚህ ምድር ላይ ነው የምንበላው። ያ የምንበላውም ደግሞ ለመታሰቢያ እንዲሆንልን ነው። የጌታ ሥጋና ደም ግን ከሰማይ ነው የሚመጣ። የሚሰጠን አብ ነው። እሱን ካልበላ የዘላለም ሕይወት አታገኝም። ከሞት አትነሳም። የዘላለም ሕይወት ለማግኘት የግድ የጌታን ሥጋ መብላት አለብህ። የግድ የጌታን ደም መጠጣት አለብህ። የምንበላበትና የምንጠጣበት ደግሞ መንገድ ላይ ዮሐንስ ምዕራፍ 6 ቁጥር 35 ላይ እንደተናገረው ወደ እሱ በመምጣት ሥጋው ይበላል፣ በሱ በማመን ደሙ ይጠጣል። በዚህ የዘላለም ሕይወት አለ። በየትኛውም ስፍራ በማንኛውም በካህን፣ በሊቀ ካህን፣ በቄስ፣ በሼኪ፣ በፓስተር የሚዘጋጅ በዚህ ምድር ላይ የሚሆን ሁሉ የዘላለም ሕይወት ሊሰጥ አይችልም። ያ ለጌታ እራት መታሰባና መታሰባ ብቻ ነው። የጌታን ሥጋና ደም የምንበላው ወደሱ በመምጣትና በሱ በማመንና በማመን ብቻ ነው። የዘላለም ሕይወት ያለው በሱ ውስጥ ነው። ይሄ ቃል ለዛ ነው ብዙ ሰው ያደናቀፈ፣ ዛሬም እየተደናቀፍንበት እየወደቅንበት በሐሰት ትምህርት ግራ የተጋባንበት በዚህ ምክንያት ነው። ወዳጆች የጌታ እራትና የጌታ ደም የምንጠጣበት መንገድና የምንቀበልበት መንገድ የምንበላበት መንገድ እነዚህ ናቸው። ወዴት? ወደ ጌታ በመምጣት። እንዴት? በጌታ በማመን ነው ደሙ የሚጠጣ። ክብር ለጌታ ለኢየሱስ ክርስቶስ ሲሆን የጌታ ሥጋ በወይን በምንጠጣው ነገር አይመዘንም፣ በምንጋግረው ቅጣ አይመዘንም። እሱ የዘላለም ሕይወት ሊሰጥ አይችልም። ምክንያቱም በሰው ነው የሚዘጋጀው። ምክንያቱም በሰው ነው የሚሰጥ። ለዓለም ሕይወት የሚሰጥ ግን ወደሱ በመምጣትና በሱ በማመን ብቻ ነው። ክብር ለጌታችን ለኢየሱስ ይሁን። ይሄ ቃል ለብዙ ሰዎች ግራ እንደሚያጋባ አውቃለሁ። እያወቅኩ ግን የእግዚአብሔር ቃል ስለሆነ በግድ አስተምርሃለሁ። የጌታ ሥጋ የምትበላበት መንገድ ወደሱ በመምጣትና በመምጣት ብቻ ነው። የምታመልክበት ስፍራ ተመላልሴ ቀጣ ስለበላ ሌላን ነገር ስለጠጣ ጠላ ስለጠጣ የዘላለም ሕይወት አገኛለሁ ብለህ እንዳታስብ። ምክንያቱም እነሱ የሚዘጋጀው ከምድር ላይ ነው። የጌታ ሥጋ ደግሞ የወረደው ከሰማይ ነው ላለ እግዚአብሔር ቃል። እሱ ከሰማይ የወረደ ሥጋ፣ እሱ ከሰማይ የወረደ ደም ነው የምንጠጣው። እሱ ደግሞ በሱ በማመንና ወደሱ በመምጣት የምንቀበል ነው። ክብር ለጌታችን ለኢየሱስ ይሁን። ዛሬ ረግጬ የምነግራችሁ እንድትረዱም የሚፈልጉ አንድ ነገር አለ። የጌታ ሥጋና ደም እንደዛውም የጌታ እራት ፈጽሞ አንድ አይደለም፣ በጣም የሚለያዩ ናቸው። ጌታ የሰጠን ለመታሰቢያ ነው እንጂ በዚህ የዘላለም ሕይወት ታገኛላችሁ ብሎ የጌታ እራት አልሰጠንም። ሥጋውን ግን የዘላለም ሕይወት የምታገኙበት ነው። በመጨረሻ ቀን አስነሳችኋለሁ፣ ደሜን ብትጠጡ ሥጋዬን ብትበሉ ብሎናል። ስለዚህ የትኛ ነው አንድ የምናደርገው? የጌታ ሥጋና ደም እንደዛም ከጌታ እራት ጋር ፈጽሞ አንድ መሆን አይችልም። ወዳጆቼ ዛሬ የጌታን ሥጋ በልታችሁ ዛሬ የጌታን ደም ጠጥታችሁ የዘላለምን ሕይወት ማግኘት የምትፈልጉ ሰዎች ወደ ጌታ በመምጣት ሥጋው ይበላል። በዮሐንስ ምዕራፍ 6 ቁጥር 35 ላይ እንደተጻፈው ወደሱ በመምጣት ሥጋው ይበላል፣ በሱ በማመን ደሙ ይጠጣል፣ በሱም የዘላለም ሕይወት አለ። ከዛ ውጭ የዘላለም ሕይወት
ፈጽሞ የሚሰጠን አንዳችም ነገር የለም። በሰዎች የሚዘጋጅ በዚህ ምድር ላይ የሚዘጋጅ የጌታ እራት ተብሎ በዕድሜ አከፋፍሎ የሚሰጡት የዘላለም ሕይወት አይሰጥም። ያ መታሰቢያ ብቻ ነው። የዘላለም ሕይወት የሚሰጥ ወደሱ በመምጣትና በሱ በማመን ብቻና ብቻ ነው። ክብር ለጌታችን ለኢየሱስ ይሁን። ወዳጆቼ ዛሬ በተለያየ ነገር ውስጥ ተሸውዳችሁ ያላችሁ የጌታን እራት በልቼዋለሁ እኔ የዘላለም ሕይወት አለኝ ብለህ በሰዎች የተጋገረ ቅጣ በልተህ የምትቀመጥ ዛሬ አንድ ነገር እነግርሃለሁ። እሱ የዘላለም ሕይወት ፈጽሞ አይሰጥም። የጌታ ሥጋ መብላት አለብህ፣ ወደሱ በመምጣት የጌታን ደም መጠጣት አለብህ፣ በሱ በማመን ያኔ ለዘላለም ተስፋ ይኖራል፣ የዘላለም ሕይወት ይኖራል። ይሄ ቃል ኢየሱስ ክርስቶስ በምድር ላይ እያለው ሲያስተምር ብዙ ሰው ተደናቅፎበት ወደ ኋላ ተመልሷል፣ ወደ ጨለማ ተመልሷል። ዛሬም ይሄ ቃል ብዙ ሰዎችን እያደናቀፈ ወደ ሞት እየወሰደ ነው፣ ወደ ሐሰት ትምህርት እየመራ ነው። እውነተኛና ትክክለኛው ግን የጌታ ሥጋና ደም የሚበላበት የሚጠጣበት መጽሐፍ በግልጽ አስቀምጦልናል። ስለዚህ ሥጋው የሚበላበት ይሄ ሕይወት እንጀራ የሚበላበት በዮሐንስ ምዕራፍ 6 ቁጥር 35 ላይ እንደተቀመጠው የጌታ ሥጋ የጌታ ደም የምንጠጣበት መንገድ በሱ ነው። ክብር ለጌታችን ለኢየሱስ ይሁን። እግዚአብሔር አምላክ ዘመናችሁን ይባርክ። ይህ ቃል በቤታችሁና በሕይወታችሁ ላይ ድንቅ ነገር ይስራ። ተባረኩልኝ።